የእርግዝና ክትትል ወይም ደግሞ በሕክምናው ቋንቋ ኤኤንሲ የምንለው ዓላማው ምንድን ነው የሚለውን እስቲ ዛሬ ለማስቀመጥ እሞክራለሁ። አንደኛ የእናት ጤና በእርግዝና ዘመን መጠበቅ ነው። ሁለተኛ ደግሞ የጽንሱ ሁኔታ እና እድሜው መከታተል ነው። ሶስተኛ ከፍተኛ አደጋ ያላቸው ነገሮች በቅድሚያ መለየት እነሱንም ደግሞ መከታተል ነው። ሶስተኛ በእርግዝና ወቅት ልክ የደም ማነስ፣ የደም ግፊት፣ ኢንፌክሽን መከላከል ደግሞ ማወቅና ማከም። ሌላኛው ደግሞ እናትና ቤተሰቧን ለወሊድ እና ለህፃን እንክብካቤ ማዘጋጀት። በስተመጨረሻም የእናትና የህፃን ህመም እና ሞት መጠን መቀነስ ነው ማለት ነው።